አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ወንድሞቼና እህቶቼ፣ እስቲ ዛሬ አንድ ነገር ልበላችሁ፣ ለሁላችንም ለራሴም ጭምር። አትናደድ አልልህም ማለት ከሰው ጋር በምትኖርበት ሰዓት በእርግጠኝነት ትናደዳለህ። የሆነ የሚያናድድ ነገር ይኖራል፣ የሚያናግር ነገርም ይኖራል። ግን በተናደድክበት ሰዓት የምትናገራቸውን ንግግሮችህን ለመመጠን ሞክር፣ ወይ ደግሞ ለመመጠን እንሞክር ሁላችንም። ስንናደድ ከአፋችን የሚወጡ አብዛኞቹ ነገሮች አዲስ ነገሮች አይደሉም፣ ውስጣችን ያሉ ናቸው። ወላኪን ተሸፍነው ነበር፣ የሆነ ጊዜ ላይ ተሸፍነው እንደምንም ብለን ደብቀን ያለነውን ነገር ነው የምናወጣቸው። አብዛኛውን ጊዜ ነው ያልኩት፣ ሁሌ እያልኩ አይደለሁም። አንዳንዴ በንዴት ውስጣችን የሌለን ነገር ልንናገር እንችላለን። ግን ብዙ ጊዜ በንዴት ሰዓት የሚነገር ነገር በሰላም ሰዓት ውስጣችን ያለ ነገር ነው እና ከሰው ጋር አለመግባባት ሲፈጠር የምንናገረውን ነገር እንመጥን። ምክንያቱም የኛ ማንነትም ለዚያ ሰው ያለንም ቦታ በምንናገራቸው ንግግሮች ይለካሉ። ከዚያ በኋላ ደግሞ በነገራችን ላይ በሰላም ጊዜ እኮ ሁሉም ሰላም እኮ ነው። በሰላም ጊዜ እኮ ሰው መለካት ማወቅ እኮ አትችልም። ስትጋጭ ነው ሰውን የምታውቀው ማለት ነው። ስለዚህ በግጭት ጊዜ ወይ ደግሞ በውድቀት ጊዜ ነው ሰዎችን በደንብ አድርገህ የምትለየው። ትናንትና የኔ የምትላቸውን ሰዎች ስትወድቅ ቶሎ ብለህ ቀኝ ግራ ስትል ካልነበሩ ተቆራረጥ እያልኩ አይደለሁም ከነሱ ጋር፣ ወላኪን መጠንቀቅ ጥሩ ነው። ከዚያ በኋላ ላለው እርምጃ በጣም ጠቃሚ ስለሆነ ከዚያ በኋላ ስትራመድ እንዳትንገዳገድ ነው የምትሆነው خلاص። ምክንያቱም በአላህ ላይ ብቻና ብቻ ነው የምትመካው። ሰው የሚባል ነገር በአጠቃላይ ከራስህ ሊስት ውስጥ ታወጣለህ፣ የመደገፍ የሚባለውን ነገር ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በግጭት ሰዓት ወይ ደግሞ በሆነ በቅያሜ ሰዓት የምንናገራቸውን ንግግሮች እንምረጥ። አንድ ይሄ ነው። ሌላኛው ሁለተኛው ማስታወሻ ደግሞ ምንድነው፣ የሆነ ነገር ተፈጥሮ ለዚያ ነገር አጸፋ ስንሰጥ ከተፈጠረው ነገር በላይ የሆነ ግዙፍ አጸፋ እንስጥ። አጸፋው ከዚያ ነገር ጋር ባላንስ የሆነ ቢሆን መልካም ነው። የሆነ ነገር አየን አይደል? ነዓም፣ ያ ነገር መልስ ይፈልጋል አይደል? አሁን አንዳንድ ጊዜ የሚነገሩ ነገሮች አሉ። እውነትን ተናግሮ የመሸበት ማደር ነው። አዎ እውነትን ተናግሮ የመሸበት ማደር ትክክል ነው። ወላኪን ያ ነገር ድንበር ማለፍ የለበትም። አንድ ይሄ። ሁለተኛ ነገር ደግሞ የሰው ቀልብ የሚባል ነገር አለ። እሱን ነገርም መጠንቀቅ ግድ ይላል። የሆነ ጊዜ ይባላል እኮ አንደኛው ፍየሉ ሞተችበትና የሆነ ከፍየሉ በፊት ደግሞ የሞተበት እሱ የሚወደው ሰው አለ። ውዴታውን መግለጽ አይችልም፣ በድብቅ ነው የወደደው። ውዴታውን መግለጽ አይችልም። ፍየሉ ሞተችበት፣ ለፍየሉ ቀወጠው ይላሉ። ከዚያ የሰፈሩ ሰው መጥቶ ምንድነው ሲለው፣ አይ ፍየሌ እኮ ሞተችብኝ፣ አሁን ከፍየሌ በኋላ እንዴት ሊኖር ነው ብሎ አለቀሳሉ። ከዚያ አጠገቡ የነበረ አንድ ሰው አይ ይቺ ጩኸትስ ከፍየሏን በላይ ነች ብሎ መለሰለት ይባላል። አንዳንድ ሰዎች የሆነ ችግር ሲፈጠር መጀመሪያም የያዙት ነገር አለና ከዚያ ችግር አንጻር ብቻ አይደለም፣ በጣም ብዙ ብሶትን ነው እንትን የሚያደርጉት። ያ ነገር ደግሞ ስህተት ነው፣ ጥሩ አይደለም። ለማንኛውም ምን ልላችሁ ፈልጌ ነው፣ ስንናገርም ምን ስንልም ነገ የሚባልን ነገር መገመት ግዴታ ነው። ሌላኛው ደግሞ ከባዱና የመጨረሻው ነጥቤ ልንገራችሁ። የሆነ ነገር ልትናገሩ ስትሉ የሆነ ወንድም አጥፍቶ፣ የሆነች እህት አጥፍታ፣ የሆነ ሰው አጥፍቶ አሊያም ደግሞ የሆነ ነገር ተጋጭታችሁ ምናምን ነገር መንገር ስትፈልጉ መጀመሪያ ፊት ለፊታችን ማምጣት ያለብን አላህ ፊት ቆመን እንጠየቃለን። ኦኬ፣ አላህ ፊት ቆመን እሱም ይቆማል፣ እኔም እቆማለሁ፣ እንተሳሰባለን። እነዚያ በዚያ ሰዓት ላይ የምናገራቸው ንግግሮች አላህ ፊት ስቆም መዝገቤ ላይ ቢወጡልኝ ደስ ይለኛል ወይ? እንትን እኮ ነው ምን ይላል፣ ወማ ሚን ካቲብን ኢላ ሰየፍና ወዩብቂ ደህሩ ማ ከተበት የዳሁ ፈላ ተክቱብ ቢከፊከ ገይረ ሸይእን የሱሩከ ፊል ቂያመቲ አን ተራሁ። ሁሉም የሰው ልጅ በዱንያ ላይ ያለ ጸሐፊ የሚባል የሆነን ነገር የሚጽፍ ሰው ይሞታል አለ ረብል ዒዘቲ ወልጀላል ዘንድ ግን ያ እሱ የተናገራትና የጻፋት ነገር ኮመንቱን ብትል ላይቭ ተገብቶ የሚሰደበው ሁሉም ነገር አላህ ዘንድ አንድ በአንድ ተቆጥሮ ተጽፎ ተቀምጧል። ተግባባን? ፈላ ተክቱብ ቢከፊከ ገይረ ሸይእን የሱሩከ ፊል ቂያመቲ አን ተራሁ። አላህ ፊት ስትቀርብ የሚያዋርድህን፣ አላህ ፊት ስትቀርብ በሰው ሐቅ የሚያስቆጭህን ነገር አትናገር፣ ጥሩ አይደለም። ያለፈው አልፏል። ከዚህ በኋላ ትምህርት ይሆነናል ይህ ነገርና ምን ልላችሁ ፈልጌ ነው፣ እንጠንቀቅ። خلاص ከሰው ሐቅ በተለይ በጣም እንጠንቀቅ። የሰው ሐቅ ይቅርታ በማለት ብቻ የሚያልቅ አይደለም። ባይደው ይቅርታ ጠይቃችሁት አላደርግም ካለ መብቱ ነው። አብሽር አላህ ፊት እንተሳሰባለን ካለ መብቱ ነው። አንዳንድ ሰው አለ የፈለገውን ነገር ይናገርና ጨርሶ
የልቡን ካደረሰ በኋላ ምን ይላል? ይቅርታ። ያ ግለሰብ አለመቀበል መብቱ ነው። ባይደወይ አለመቀበል ብቻ አይደለም አላህ ፊት ትጠየቁበታላችሁ። ኢንተሃል አምር። መጀመሪያ ታሞ ከመማቀቅ አስቀድሞ መጠንቀቅ አይደለም የሚባለው? መጀመሪያ ነው፣ ከመናገር በፊት ነው። ለዚያ ነው ሙእሚን አስቦ ይናገራል። ለምላሱ ሚዛን የሌለው ሰው ደግሞ ለምላሱ ደንታ የሌለው ሰው ደግሞ ከተናገረ በኋላ ነው የሚጸጸተው፣ በተናገረው ነገር የሚያስበው ማለት ነው። ስለዚህ ወንድሞችና እህቶች እንጠንቀቅ። ለማንኛውም ለዓለሁ ኸይር አላህ ሱብሓነሁ ወተዓላ መልካሙን ይወፍቀን፣ መጥፎ ነገር የያዝልን። አሁን እዚህ ኮመንት ስር መጥቶ የሚሳደብ ሰው አይጠፋም። ከሰደባችሁኝ አላህ ይቅር ይበላችሁ፣ ከተቆጣችሁም አላህ ይቅር ይበላችሁ። መክረህም የምትሰደብበት ዘመን ላይ ያለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።